የሚነፍሰው ንፋስ ዛፎቹን ከወዲና ወዲያ እያደረገ ሲያንቀሳቅስ ከባህር ዳርቻ ሆኖ ለሚመለከተው ሰው የተፈጥሮ ትዕይንቱ አስገራሚ ሁነትን ይፈጥራል። በሚታየው ሁሉ እየተደነቁ ከወዴት የዓለማችን ክፍል ነው የተገኘውት ያስብላል። ከታላቁ ህንድ ውቅያኖስ ስር የምትገኘዋ የስብጥር ባህልና ውብ መልክዓ ምድር ባለቤት በአፍሪካ ለዜጎቿ ነፃ ትራንስፖርት የምታቀርብ አስገራሚ ሀገረ ሞሪሺየስ። የዛሬው የሀገራት ቅኝት መሰናዷችን ስለዚች አነስተኛ ደሴት ድንቅ ታሪኮችን እንሰማለን። ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በህንድ ውቅያኖስ የምትገኘዋ ሞሪሺየስ በደቡብ ምስራቅ ከምስራቅ አፍሪካ በምስራቅ ከማዳጋስካር የምትዋሰን መሆኑን ነው መረጃዎች የሚያሳዩት። ሀገሪቱ የምስረታ ታሪክ የሀገሪቱ ብዙ ሺህ ዘመናትን ወደ ኋላ ይወስደናል። በ10ኛው ክፍለ ዘመን ለመጀመሪያ ጊዜ የአረብ መርከበኞች ወደ ሞሪሺየስ መምጣታቸው ይነገራል። መርከበኞቹ ታዲያ ዲና አሮቢ የሚል ስያሜ እንደሰጧት የታሪክ ማህደር ያስረዳል። በመቀጠልም የፖርቹጋሉ አሳሽ ካንቲኖ ፕሌንሼር የፖርቹጋል መርከበኞችንም በጎርጎሮሲያኑ 1502 ወደ ምድሪቱ እግራቸው እንደረገጠ ነው የሚነገረው። እንደ አውሮፓውያን አቆጣጠር በ1598 ደግሞ ደቾች በአድሚራል ዋን ብራንድ ቫን ዋርዋይክ ወደ ደሴቷ መጥቶ ነበር። ቀጠለና ደግሞ እንደ አውሮፓውያን አቆጣጠር ከ1715 እስከ 1810 ደግሞ ፈረንሳይ ሞሪሺየስን ተቆጣጥራ ቆይታ እንደነበር ይገለጻል። እንደ አውሮፓውያን አቆጣጠር ከ1810 እስከ 1968 ደግሞ ተራው የእንግሊዞች ሆነና በሰር ሮበርት ፋርኳሃር ስር ሀገሪቱ ወደቀች። ሀገሪቱ በእነዚህ ኃያላን ተይዛ በቆየችበት ጊዜ ዋነኛ የባሪያ ንግድ ማዕከል ነበረች። በጊዜ ሲተካ እንደ አውሮፓውያን አቆጣጠር ከ1968 እስከ 1992 ባለው ነፃነቷን አግኝታ ህገ መንግስታዊ አመራር ጀመረች። ይህንን ተከትሎ መጋቢት 12 1968 አቶ ሴዋሳጉር ራምጎላም የመጀመሪያው የሀገሪቱ ጠቅላይ ሚኒስትር ሆነው መሾም ቻሉ። ከዛ በኋላ ሀገሪቱ ራሷን ችላ ከማንም ጣልቃ ገብነት ነፃ በመውጣት ራሷን እያስተዳደረች ቀጥላለች። የሀገሪቱ ቆዳ ስፋት 2040 ኪሎ ሜትር ስኩዌር ሲሆን እንደ አውሮፓውያን አቆጣጠር በ2022 የህዝብ ቆጠራ ስታቲስቲክስ መረጃ መሰረት ህዝቦቿ ከ1.2 ሚሊዮን በላይ እንደሆኑ ተገልጿል። ይህም ትንሽ ደሴት ሆና ብዙ ህዝብ የሚኖርባት ሀገር አድርጓታል። የደሴቷ ሀገር በኮራል ሪፍ የተከበበች ናት። ይህም የባህር ህይወት መሸሸጊያ ያደርጋታል። ሌላው አስገራሚው ነገር በሞሪሺየስ የማይኖር የዓለም ህዝብ የለም። አውሮፓዎች፣ ኤሲያዎች፣ አፍሪካዎች የሚገኙበት በመሆኑ የብዝሃ ባህል ባለቤት ናት። በተለይ የህንዶች፣ አፍሪካዎችና አውሮፓውያን የባህል ተጽዕኖ በህዝቦቿ የህይወት ዘይቤ ላይ ይንጸባረቃል። በነገራችን ላይ ሀገሪቱ ብሔራዊ ቋንቋ የላትም። ነገር ግን እንግሊዝኛ፣ ፍሬንች እና ክሪኦሊን በስፋት ይነገራል። እናም ትምህርት ቤቶቿ በተለይ በእንግሊዝኛና ፍሬንች ቋንቋን ተከትለው ተማሪዎችን ያስተምራል። ለአይን የሚማርኩ 49 ደሴቶች ያሏት ሞሪሺየስ ከነዚህም መካከል ሮድሪጎዝ ደሴት የእሳተ ገሞራ ደሴት ሲሆን ኮራል ሪፍ እና ከፍተኛ የሆነ ላይምስቶን ክምችት ያለው ነው። ቻጎስ አርኪፔላጎ፣ ቅዱስ ብራደን የመሳሰሉት ደግሞ በዩኔስኮ ተመዝግበዋል። አጋሌጋ፣ ትሮሚሊን በዋነኝነት ሌሎች ተጠቃሽ ደሴቶች ናቸው። በእነዚህ ደሴቶች ነዋሪዎችም ሆነ የውጭ ሀገር ቱሪስቶች በደስታና በጉጉት ይንፈላሰሱባቸዋል። ታዲያ ይህችን ውብ ሀገር ለማየት በዓመት ከ1.3 ሚሊዮን በላይ ቱሪስቶች እንደሚመጡ መረጃዎችም ያሳያሉ። የሞሪሺየስ የባንዲራ ቀለም ትርጉሙ
ቀዩ ባርነትን ለማቆም የተደረገውን ደም አፋሳሽ ትግል የሚያመለክት ሲሆን ሰማያዊው በሀገሪቱ ዙሪያ ያለውን ህንድ ውቅያኖስን፣ ቢጫው የነገ ብሩህ ተስፋን፣ አረንጓዴው ደግሞ የሀገሪቱን የተፈጥሮ ሀብት ያመላክታሉ። የሂንዱይዝም ተከታይ በስፋት ያለባት ሀገር መሆኗ በአህጉረ አፍሪካ የእምነቱ ተከታዮች በቁጥር በዛ ብለው የሚታዩባት እንድትሆን አድርጓታል። ሞሪሼስ ልዩ የሚያደርጋት ለዜጎቿ ነፃ የትምህርት ዕድል የምትሰጥ መሆኗ እንዲሁም ለአካል ጉዳተኞች፣ ለተማሪዎችና ለዜጎች ያለምንም ክፍያ የትራንስፖርት አገልግሎት መጠቀማቸው ነው። ይህም ምን ነው በሀገራችን እንዲህ መሆን ያስብላል። ከዚህ ጋር ተያይዞ በሞሪሼስ 90 በመቶ የሚሆነው ህዝብ የተማረ ዜጋ መሆኑ ግርምትን ያጭራል። ሀገሪቱ ምን ያህል ለትምህርት ዘርፉ የሰጠችው ቦታ ትልቅ እንደሆነ ማሳያ ነው። ከአዳጊ ሀገራት ተርታ የምትሰለፈው ሞሪሼስ በቀድሞ ጊዜ ግብርና መር ኢኮኖሚ የነበራት ሲሆን ቀስ በቀስ ግን የኢኮኖሚያ መሰረት ወደ ቱሪዝም፣ ጨርቃ ጨርቅ፣ ስኳርና ፋይናንስ ተቋማት መሸጋገር ችሏል። ከዚህ ጋር ተያይዞ አገሪቱ በስኳር ምርቷ በመታወቋ በዓለም 22ኛ ደረጃ ላይ መቀመጥ አስችሏታል። አፕራቫሲና ሌሞርኔ የባህል መልክዓ ምድር በዩኔስኮ የተመዘገቡ የሀገሪቱ ቅርሶች ናቸው። ሌሞርኔ ባህላዊ መልክዓ ምድር በ18ኛውና በ19ኛው ክፍለ ዘመን ባሪያዎች የሚኖሩበት ስፍራ ነበር። በአፕራቫሲ ደግሞ የጉልበት ሥራና የህንድ ስደተኞች የሚፈለጉበት ቦታ ነበር። ውቧ ሞሪሼስ የብቸኛዋ የዶዶ ወፍ መገኛም ጭምር ናት። ይህች መብረር የማትችለው የወፍ ዝርያ የትም ዓለም የማትገኝ ናት። የሀገሪቱ ብሔራዊ ቡድንም ስያሜ ዶዶዎቹ ነው። በተለያዩ ብዝሃ ሕይወቶች የተባረከች ሞሪሼስ 100 የእጽዋት ዝርያዎችና የተለያዩ ብርቅዬ አጥቢ እንስሳትን እንዲሁም ኤሊዎችን ጨምሮ የብዙ እንስሳት መገኛም ጭምር ናት። ታማሪን፣ አሌክሳንድራና ቻማረል ፏፏቴዎች ቀልብን የሚሰርቁ አስደናቂ የሞሪሼስ ፏፏቴዎች ናቸው። የሞሪሼስ ህዝቦች በምግባቸው ላይ ቅመማ ቅመም በፍጹም አይጠፋም። ምግባቸውም እንደየባህል ስብጥራቸው የተለያዩ ሀገራት ምግቦች በሀገሪቱ ለመብልነት ይሰራሉ። በዋና ከተማዋ ፖርት ሉዊስ የሚገኘው ገበያ በግርግር የተሞላ ነው። በቀን በርካታ ሰዎች የሚገኙበትም ጭምር ነው። በተለይ ደግሞ የጎዳና ላይ ምግቦች እጅግ ጣፋጭ ናቸው። የተለያዩ ባህላዊ ፌስቲቫሎች በየዓመቱ የሚደረግባት ከተማ ናት። እንዲሁም የቀድሞ ቀኝ ገዢዎች የሰሯቸው ልዩ ኪነ ህንፃዎችም ይታዩባታል። በተጨማሪም በከተማዋ የሚገኘው የብሉ ፔኒ ሙዚየም በዓለም ካሉ ብርቅዬና ውድ ከሆኑ ቴምብሮች መገኛም ነው። በዓለማችን ለጥንዶች የጫጉላ ሽርሽር ተመራጭ ከሆኑ ሀገራት መካከል ተርታም ትሰለፋለች። የትኛውም ጥንዶች የፍቅር ጊዜያቸውን ከማይረሳ ትዝታ ጋር ለማሳለፍ ከፈለጉ ምንም ስጋት ሳይገባዎት ሞሪሼስ መገኘት ብቻ በቂ ነው። በዚች ሀገር እጽ ማዘዋወር በጥብቅ የተከለከለ ሲሆን በሕግም ያስቀጣል። በጣም ሰላማዊ ሀገር የሆነችው ሞሪሼስ የበርካታ ሀገራት ዜጎችን እያማለለች ዛሬም እንግዶቿን ኑልኝ እያለች ትጠባበቃለች።